እኛ ሀገርም ቀስ እያለ ይሄ ነገር ገብቷል። አሁን ሁለት ነገር ነው የሚያስፈልገው። አንደኛ ህይወትን አስተምሮን እና ልምምድን በተመለከተ ትክክለኛው መጽሐፍ ቅዱሳዊ አቋም ማስተማር። ምክንያቱም አንድ የእንግሊዝ የስለላ ድርጅት ኃላፊ ምን ብሏል? ሰላይ ተሰላይ የሚከታተል ነውና ሁልጊዜ ይይዛቸዋል። እንግሊዝ ለምሳሌ እንዴት አወቅ ስሉት እውነተኛውን ስለላ በደንብ ስለተማረዋል አለ። ስለዚህ መጀመሪያ እውነተኛውን የእግዚአብሔር ቃል በተገቢው መንገድ ማስተማር ያስፈልጋል። እኛም ኖረን በህይወትን ማሳየት ያስፈልጋል። ለአንድ ጊዜ ደግሞ እውነትን ማስተማር ብቻ ሳይሆን ይሄ ሐሰት ከዚህ እውነት በምን እንደተለየ፣ ምክንያቱም ፎርጅድ ነገር ሁልጊዜ የእውነተኛውን ገጽታ ስለሚወስድ በምን እንደተለየ ግልጽ አድርጎ ማሳየት ያስፈልጋል። ግን በአንድ በኩል የመጨረሻ ዘመን አንዱ ባህሪ የሐሰት መብዛት ስለሆነ እንደ መጨረሻ ዘመንም እንደ ትንቢት ፍጻሜ ማየት ያስፈልጋል። በመጨረሻው ዘመን የሚያስጨንቀን እንዲመጣ ይህን እወቅ ብሎ የሚዘረዝረው አንዱ ይሄ ነው እና ክርስቶስም ስለ ምጽአቱ ሲናገር መጀመሪያ በሁሉም ቦታ ያለው ምንድነው? ማንም እንዳያስታችሁ ተጠንቀቁ ብሎ ነው ያለውና መሳትና ማሳት የመጨረሻው ዘመን አንዱ ገጽታ ነው። በሐዋርያ ጳውሎስም ለጢሞቴዎስ ሲጽፍ ክፉዎችና አታላዮች ሰዎች እየሳቱና እያሳቱ መክፋት እየባሱ ይሄዳሉ ስለሚል በመጨረሻው ዘመን ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ስለሚል ባይታገሱም ህይወት የሚገኝበትን ትምህርት ማስተማር ነው። ኮሜርሻላይዝድ ነው። አሁን እኮ ምንድነው የሆነው? እንደ ቢዝነስ ነው። ከስተመር ድሪቨን ቴዎሎጂ ነው። ምንድነው? ምን ብል ነው ሰው የሚመጣው? እኔ ጋ ምን ብዬ በሰብክ ነው ሰው የሚቀበለኝ? ወይም ያው ከመጣ ደግሞ ምናምን ይዞልኝ የሚመጣው የሚባለው ኮንሱመር ድሪቨን ቴዎሎጂ ይባላል። ኮንሱም የሚያደርጉትን እሰጣቸዋለሁ እኔ ከነሱ አገኛለሁ ብለው በገበያ ህግ የሚተዳደሩ አሉ። ግን ሐሰት አይቆይም። ሐሰት እንደ አረፋ ነው። መጽሐፍ ቅዱስም የገዛ ነውራቸውን አረፋ እየደፈቁ ስለሚል ሐሰት እንደ አረፋ ነው፣ የሚቆይ ነገር አይደለም። እናስ ግን ጸንቶ ቆሞ እውነትን ማስተማር በህይወትም ኖሮ ማሳየት የግድ ነው ማለት ነው። መልሼ ከሆነ የኛ ዘመንም ያው የራሱ የኛ ዘመን ፊዚካል ነበር ቻሌንጁ። ያው አትመን መደብደብ ነው፣ መታሰር ነው እና መጽሐፍ ቅዱስ ራሱ ልንቀማ እንችላለን። ተንቀሳቃሽ መጽሐፍ ቅዱስ መሆን አለብን ብለን መጽሐፍ ቅዱስን ስንሸመድድ ነበርንና አሁን ደግሞ በብዙ ቨርሽን መጽሐፍ ቅዱስ አለ፣ ግን አይነበብም። ሁሉ የራሱ እንትን አለው። አንዳንድ ጊዜ ከመጨረሻው ዘመንም አንጻር ማየት ጥሩ ሊሆን ይችላል። ግን እንደው ምንድነው የምትመክረን ስትል እኔ ምን ትዝ አለኝ ሐዋርያ ጳውሎስ ለጢሞቴዎስ ለጢሞቴዎስ የመከረው ምክር ነው እና እንደምናውቀው ሁለተኛው ጢሞቴዎስ ሲጽፍ ኦልሞስት ከዛ በኋላ ያው በህይወት የመቆየት ነገሩ ጫፍ ላይ እንደደረሰ ስላወቀ ነው የጻፈው። በአንደኛውም ላይ ልክ ነው፣ አንተ ትምህርቴን፣ ምክሬን፣ አካሄዴን ተከተል፣ ለማንበብና ለማስተማር ትጋ፣ በቃልና በኑሮ ለሚያምኑት ምሳሌ ሆነ፣ ማንም አይናቅ፣ ታናሽነትን ስጦታን ደግሞ ቸል አትበል። አሁን እኛ የሌለ ስጦታ እንዳያነሳሱ ነው የምንከለክለው ሰዎች እንጂ ያለውን ደግሞ ማዳፈን የለብንም። ቅድም ከተነሳው ጥያቄ ሌሎች የሌለ እሳት ስላነደዱ እንግዳ እሳት ስላነደዱ አንድ ሰውዬ እዛው አሜሪካን ሀገር አንዱ ያው መታቁት ጆን ማካርተር ያው በድምስምስ አድርጎ ጠቅላላ ነው የሚፈጨን አንድ ላይ እና ስትሬንጅ ፋየር የሚል መጽሐፍ ጽፏል እሱ እና ሌላ ሰው ፕሮፌሰር ነው የኒው ቴስታመንት ያኛው አውተንቲክ ፋየር ብሎ ጽፏል እሱ ደግሞ እና ስለ ስትሬንጅ ፋየር ብቻ ሳይሆን ማውራት አለብን፣ ስለ አውተንቲክ ፋየር ማውራት አለብን እና እውነተኛ እሳትም አለ። የአሮን ልጆች ናቸው አይደለም እንግዳ እሳት ያነደዱት እና የተቃጠሉት። እንግዳ እሳት እንዳያነዱ ነው ሰዎች እንጂ እውነተኛው እሳትማ ይንደድ። እንግዲህ ዘመኑን ዋጁ ቀኖቹ ክፉዎች ናቸውና በሚለው ዘመኑን ለመዋጀት ጥበብን ያላቸው አትሆኑ በሚለው ውስጥ ዘመኑን ለመዋጀት እና አንዱ የሚጠቅሰው ምንድነው? በመንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል።
በወይን ጠጅ የሰከረ ሰው ወይን ጠጁ የሚያደርገውን ነው የሚሆነው። እኔ የሰከሩ ሰዎች እርግጠኛ ከድሮም ጀምሮ አልጠጣም ነበርና ግን የሰከሩ ሰዎች አውቃለሁ። እና አንድ የሁለተኛ አባቴ ባለቤት ከኛ ጋር ይኖሩ ነበርና የሰከሩ ቀን እሳቸው የኔን ታላቅ ወንድም አይወዱ እኔን ይወዳሉ። እና የሰከሩ ቀን ደግሞ አንድ የሞተ ልጅ በቃ እያነሱ ቤተሰቡም ሊያለቅስ ይችላል ጠቅላላ ማለት ነው። ሆሳዕና እስር ቤት ታስረን ደግሞ 9 ወር አንዱ ሌላ ጊዜ ድምፁ የማይሰማ ሰውዬ ሲሰክር ፖለቲካ ያናግረዋል። ጋርግ ማለት የተተበተበ ክር ነው ይላል። የሰከረ ቀን ማለት ነው። ወደ አባውን ብቅ ያወጣል እንደሚባል እና መንፈስ የሞላባቸው ሰዎች ምንድን ናቸው ይላል? በልባቸው ለእግዚአብሔር ተቃኝተው የሚዘምሩ ናቸው፣ አመስጋኞች ናቸው። እና ጎስ ኦን እና ይሄ ዘመን በማንነታችን በእውቀታችን የምናልፍ አይደለም። እግዚአብሔር መንፈስ ኃይል የምንቋቋሙና የምንሻገረው ዘመን ነው። ያኔ ምድር ማይሸተውማ አንደኛ ጥቂቶች ነን፣ ስደተኞች ነን። ስብከቱም ነው ኢንፍሉዌንስ የሚያደርገው። በነገራችን ላይ ስለ ዳግም ምጽአት ይሰበካል እና በቃ እንደዚህ የምንቆይ አልመሰለንም እና በዚህች ዓለም ባዕድ ሆነን ኢየሱስን እንጠብቃለን። ከዚህ ዘላቂ ቤት የለንም፣ ቤታችንን በሰማይ ነው እንጀምራለን እና ዳግም ምጽአቱ ነው በጣም የምናፍቅ። አሁን ደግሞ ምን ይላል? ያበዛልሃል፣ ያወዛሃል፣ ያወዛውዛሃል፣ ቤትህን በበረከት ይሞላል ምናምን ይላል እና ይሄ በጣም እንትን ነው እና አንድ እኔ ኤፌሶንን ሳስተምር የሚሰጣቸው ምሳሌዎች አሉ። ኤፌሶን 1 ላይ አይታቸው እንደሆነ በሰማይ በረከት በመንፈሳዊ በረከት በሰማይ ስፍራ በመንፈሳዊ በረከት ሁሉ ይባረከ ነው የሚለው እና ድሮ አንድ የድሃ ልጅ ነበር አሉና ልጁ ያው የድሃ ልጅ ጎበዝ ነው የሚሆነው። የድሮ በተለይ ከድህነት ለመውጣት ተምሮ በቃ እናት አባት ያደርጋሉ ስለሚል ጎበዝ ነው እና ልጁ ጎበዝ ሆኖ ስኮላርሺፕ አገኘ አሉ እና በመርከብ ነው የሚካሄደው። ለመርከቡ እንደምንም ተለምኖለት ተከፈለ። እናቱ ከጥቁር ስንዴ የተጋገረ ቂጣ ሰጠችው። ያው እሱን እና ውሃ በኮዳ ሰጠችውና ልጄ እንግዲህ እኔ ምንም የለኝም እቺን ብላ የተወሰነ ገንዘብ ቋጠረችለት አሉ እና ያው ተሳፈረ። ደወል ሲደወል ሰው መጥቶ ይበላል እና አዞ ይበላል። እሱ ያው ቂጣውን ይቆርጠማል፣ ውሃውን ይጠጣል። እንደዚህ እያሉ ሄዱና የመጨረሻ እንትን በቃ ከዚህ በኋላ እንግዲህ ሲል አሁን የፈለገ ይሁን በቃ ወደ ባህር አይወረውሩኝ የሚልና ምግብ ቤት ሲሄዱ ይሄዳል። ከዛ ምን ትፈልጋለህ አያውቅም፣ የእሱ አይነት ብሎ ያዛል። ከዛ ይበላና ዌተሯን ጠርቶ ስማ እኔ ያለኝ እቺ ነች፣ ከፈለክ ተቀበል፣ ካልፈለክ ምናምን ሲል ዋት ምንድን ነው በቃ ይሄ ነው ያለኝ። ለትኬቱ ከፍለሃል አይደለም? ትኬት አለ? አዎ። ሲያሳይ አዎ ኢትስ ኦል ፔይድ እና ተከፍሎለት እያለ ነው ጥቁር ቂጣ ሲበላ የነበረው። ለእኛ ለህይወታችን የሚያስፈልገውን ሁሉ ክርስቶስ ከፍሎታል እና ከእርሱ ጋር ነው መጣበቅ ያለብን። እርሱን ካልሰበክንማ ማን እንሰብካለን? ጳውሎስ ምን አለ? ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክም። በጣም የሚገርመኝ ከጳውሎስ ህይወት በመልእክቶቹ ውስጥ እስቲ አንድ ቦታ እኔ እንደዚህ አድርጎኝ እግዚአብሔር እንዲሰርቶኝ ይላል አይልም። ቆሮንቶሶቹ በጣም ሲያበሳጩት ነው አንድ ሰው አውቃለሁ ግን በስጋ እንደሆነ ምናምን ብሎ እስከ 3ኛ ሰማይ መነጠቁን የሚናገረው እንጂ ሉቃስ ነው በጳውሎስ አካሉ ጨርቅ ተወስዶ እንዲሆን ነበር እንደዚህ ይሆን ነበር ያለው እንጂ ጳውሎስ እግዚአብሔር በእኔ በመንፈስ ኃይል አድርጎ ከሰራው ስራ ሌላ ትምክህት የለኝም ነው ያለው እንጂ በዝርዝር እኔ እግዚአብሔር እንዲህ አድርጎኝ እንዲቀብቶኝ እንዲያወዛውዘኝ አላለም። ነቨር። የትኛው የክርስቶስ ሐዋርያ ነው ስለ ራሱ ያወራው? እና አሁን ይሄ በጣም ከባድ የሆነው ለዚህ ነው። እንግዲህ አንደርስታንድ የምናደርግ ሰዎች ክርስቶስን ስናስቀድም እርሱን ብቻ ስንሰብክ አይ ቲንክ ሌሎቹም ያንን እያዩ ይሄዳሉ ብዬ አስባለሁ። ስለዚህ የኔ ምክር ሌላ ሁሉ ያልፋል፣ ሁሉም ማያልፍ ነገር የለም እና ግን ምንጊዜም የማይከዳ ምንጊዜም ከኛ ጋር ያለ እርሱ ጌታ ብቻ ነው።
ልንታመንበት የሚገባል። ለዚህ ነው ኤርምያስ ላይ ምዕራፍ 9 ይመስለኛል ጠቢብ በጥበቡ ኃያልም በኃይሉ ባለጠጋውም በብልጥግናው አይመካ ያለውና ትምክህታችን ክርስቶስ ከሆነ ሌላው ትምክህት ሁሉ ይሰበራል። ኢቭን ጊፍታችንም መሆን የለበትም ትምክህታችን፣ ልምምዳችንም መሆን የለበትም ትምክህታችን። ክርስቶስ ብቻ መሆን አለበት። ወደ እሱ የተጠጋ እሱን መጠጊያው ያደረገ ይዘልቃል የሚል ምክር ነው ያለኝ።